ደረጃ በልዩ ኃይልና በፋኖ ግጭት ነበር። የኦሮሞ ወታደር የአብይ ወታደር እንጂ የኢትዮጵያ ታጋይ ሰራዊት ብለው አያምኑም። ፋኖ ነው የላከህ 20 ሺህ ብር ተሰጥቶ ነው የመጣው መከላከያ ሰራዊትን ልታፈርስ ነው የሚል እንትናልና መጣላት እርስ በርስ አለ። ይሄ እንደዚህ ሲከዳ ተገንቶ ነው አገር የከዳ ምናም ብለው እዛ ይደፋሉ። በዛ ምክንያት ሰራዊቱ ይጋጫል። ዶም አንድ ጊዜ ሰላማዊ ሰልፍ ወጥተናል እኛ የኦሮሞ ወጣቶች ተረድተር ውስጥ ያለው ማለት እነሱ ይጠፋሉ ወይ ወደ ፋኖ ወደ ምናምን ነው ቅርብ ነው የሚቀላቀሉ። እኛ ግን መራጭ የለንም እዚህ ነው አለ። ስንጠፋ ጊዜ እኛ ይረሸናል። ታዲያ ምንድን ነው የምትጠብቁት? ከዚህ መሬት የተሻለ የሚያዋጋ መሬት ይዘን እንዴት ነው አማራ ተፈናቅሎ የድረስ ልትሄዱ? ከዚህ በኋላ አመራር ካድሬና ላይ እንትናዬና ላይ እከሌ ሸሸ ይሽሽ። ከዚህ በኋላ ወደ ኋላ የሚል ወንድ ልጅ በምኒልክ መሬት የተፈጠረ አይደለም። ይህንን ነገር በመሬት ጎንበስ እየጠይቃቸዋል። ወንድ የሆነ ሰው እንዴት ይሸሻል? የሚፈራለ የለም። የሚፈራውን ውጣ። የሚፈራለ የለም። ሸሽቶ ካገኛችሁ ራሳችሁ ባንድ ያለ ሸሸና እንዳትፋቱ።